ጋር ቆይታ የማደርግ ነው የሚሆነው። የመጀመሪያዬ በጣም መወዳት ማከብራት ተዋናይት አዲስ ዓለም ከጎን ያለች። አዲስ እምር ብሎብሻል። ስማም ስታምሪ። አመሰግናለሁ። ስፖርቱን መስለሻል። ቴንክ ዩ እናት አመሰግናለሁ። በጣም አንቺም በጣም አምሮብሻል። በጣም አመሰግናለሁ። እንግዲህ እንደዚህ ያሉ ስፖርታዊ ክንውኖች ላይ በርካታ የኪነ ጥበብ ሰዎች ተገኝተዋል። በጣም ነው ደስ የሚለውና እንዴት አገኘሽ? በጣም ደስ ይላል። ድባቡ ሁሉ ነገሩ በጣም ደስ የሚል ነው። በጣም ነው የተዝናና ነው። ይህንን ስፖርት እወደዋለሁ ብለሽ አስበሽ ታውቂያለሽ? ቆንጆ ነበር። በባለፈው ሲያመልጠኝና ሶሻል ሚዲያ ላይ የተቆራረጠ ቪዲዮ ሳይ እንደዚህ ድብድብ እወዳለሁ እንዴ ለምን አመለጠኝ ብዬ ነው ዛሬ የመጣሁት። ሁላችንም ስሜት ይመስለኛል እንደዚህ ድብድብ ይሄን ስፖርት እንደዚህ ብለናልና ደስ የሚል ስሜት አለው። በጣም ነው ደስ ያለኝ። በጣም ነው የተዝናና ነው። ደስ ይላል። እኔም አንቺን ስላገኘሁሽ በጣም ደስ ብሎኛል። እንግዲህ ተመልካቾቻችን አዲስዬ ብቻ አይደለችም፣ ከጎኗ የምመለከታት መስኪም አለች፣ ብዙዎች አሉ። እየዞርኩኝ አሁን ደግሞ የታዳሚዎችን ስሜት አብረን የምንጋራ ነው የሚሆነው። መስኪዬ ልምጣ? እንዴት ነሽ? አለሁ እግዚአብሔር ይመስገን። ብሎኛል። እኔ እናት ስላገኘሁሽ በጣም ብሎኛል ስላገኘሁሽ። እንዴት ነበረ እስኪ ዛሬ የነበረው ድባብ? እስካሁን ድረስ የተመለከትናቸውን ስፖርታዊ ክንውኖች እንዴት አገኘሻቸው? ፋይት እንደዚህ ያዝናናል ብዬ አስቤ አላውቅም። በጣም ነው እንጆይ ያደረኩት። በጣም ነው እንጆይ ያደረኩት። ሶ ዌል ኦርጋናይዝድ የሆነ ፕሮግራም ነው፣ የሚያምር ፕሮግራም ነው። ኢች ኤንድ ኤቭሪቲንግ በጣም ነው ደስ የሚለውና ቀጣይም በቃ ካሁን በኋላ እመጣለሁ እያልኩ እንትን እያልኩኝ ነው። ካሁኑ እያሰብኩ ነው። በጣም ደስ የሚል ፕሮግራም ነው። ደስ ይላል፣ ያጓጓል። ሀገር ደግሞ እኔ ሳላስበው ብድግ ብዬ ላይ ነው ራሴን ያገኘሁትና ሀገር ያሸነፈችበትን ቆይታ እንዴት አየሽ? ያ ሁሉንም እያየው ነበረ። ድባቡ በጣም ነው ደስ የሚለው። ላይክ የሰው ስሜት በዚህ ልኩ ለፋይት እንደዚህ ይሆናል ብዬ ስላላሰብኩኝ ሞር እኔ እንደውም በሰው ሪያክሽን የተደመምኩ ነበርና ደስ ይላል በጣም። ጃኒ በደንብ አየችሽ? ከአንቺ ጋር ነው እንዲያስያዘች ነገር። የጃኒን የማስያዝ ጉዳይ ደግሞ እሷ አጠገብ ሂጂ የምናነሳው ነው የሚሆነው። ቤቱ ጋር ልምጣ እስኪ። አዲስ እዚህ ጋር ይሽ ቴንክ ዩ እናት። ወይዬ እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ነሽ? መጀመሪያ ጊዜ ነው ጃኒን በአካል ያየኋትና በጣም ነው ደስ የምትይው። ስላገኘሁሽ በጣም ደስ ብሎኛል። ቴንክ ዩ በጣም። እንዴት አገኘሽው ዛሬ ከመግቢያው ጀምሮ የነበረውን ድባብ፣ ከዚህ በፊት የተመለከትናቸውን ስፖርታዊ ክንውኖች ባንቺ አንደበት? አረ በጣም ደስ ይላል። በስማ ኢትዮጵያ ውስጥ እንደዚህ አይነት ነገር መጀመሩ ራሱ ለወጣቱ በጣም አሪፍ ነው እና ደግሞ እኛም አልለመድነውምና እንደዚህ አይነት ነገር በማየታችን በጣም ደስተኛ ነበርን። እያየሁት ነበር ቫይቡ ምናምን በጣም ደስ ይል ነበረ። እኔም እንግዲህ ያው በጣም በቃ አጓጊ እንዲሆን ለማበረታታት ነው 2 ሚሊዮን ብር ምናምን ብዬ 2 ሚሊዮን ነገር ነበር ልመጣበት የነበረው። 2 ሚሊዮን ብር አስይዘሻል? አዎ እኔ ከስራለሁ እኮ ግን በቃ ይሄ በላ ከስራለሁ። ኦፍ ኮርስ ሪስክ ወስጄ ያደረኩት ይሄ ያየሁት ነገር ሞራሉ ያለው ነገር በጣም ደስ ይላል እና ስሜቴ ያደርጋል እና በቃ ኢትስ ኦኬ ምናምን ብለሽ ለዛ ነው እኔ 2 ሚሊዮን ብር ያስያዝኩትና በጣም ነው ደስ የሚለው። ጆኒን ብለሽ ነው አይደል ያስያዝሽው? ለምን እሱን መረጥ? ሴዶ አህያ ነው ማለት ይጋፋል እንጂ አይችልም። አጃው ነገ ሲያዩን ሴዶ አህያ ትራገጣለህ፣ አንተ ትራገጣለህ። ግን ጆኒ ይችላል፣ እውቀት አለው። ዛሬ 2 ሚሊዮኑ አንቺ አካውንት ውስጥ እንደሚገባ እርግጠኛ ነሽ ማለት ነው? በሚገባ ትቀልጃለሽ እንዴ? ግን ስሚኝ 2 ሚሊዮኑ አለች ማለት ነው ላይክ ብበላም ኢትስ ኦኬ። ኢትዮጵያ ውስጥ አዲስ ነገር አይተናል። በቃ ማርያምን በጣም ደስ የሚለው ይሄ ኒው ነገር ነውና ማበረታቻም ይሆናል። 2 ሚሊዮን